ብዙ ጊዜ ዩቲዩብን ሪኮመንድ ማድረገው ብዙ ጊዜ ስሰሙኝ አሁን እኔ ዩቲዩብን ጀምሩ ነው የምልህ። አብዛኛውን ጊዜ ዩቲዩብን ጀምሩ እያልኩ 10 ጊዜ የምናገረው ለምንድን ነው? ዩቲዩብን ጀምሩ እያልኩ 10 ጊዜ የምናገረው ለምንድን ነው? ዩቲዩብን ሲጀምሩ ያላሰባችሁት ዝርክርክ ያለ ጥርት ምጥን ያለ ቆንጅዬ የሆነ ሌላ ስራ ይዞ ይመጣል። ፍራንክሊ ስፒኪንግ በቃ ዩቲዩብን ሲጀምሩ የዩቲዩብ ገንዘብ ብቻ አይደለም የሚመጡ፣ በጣም ብዙ ነገሮች ናቸው አብረው የሚመጡ፣ በጣም ብዙ ነገሮች። ስለዚህ እናንተ ዩቲዩብን ለሆነ ዓላማ ብላችሁ ስትጀምሩ ማስታወቂያዎች ይመጣሉ። ራሱ ዩቲዩብ ያዘጋጀው የጊፍት አይከን አለ። በጊፍት በልኩ ሰዎች እናንተን ሊያበረታቱ ይመጣሉ። የውጭ ካምፓኒዎች እናንተን ሊያሰሩ ይመጣሉ። እውነቴን እኮ ነው። እኔ አሁን በቅርቡ በዚች በ40 ምናምን ሺህ ሰብስክራይበር ከውጭ የሚጽፉልኝ ሰዎች ብዙ ናቸው። ፍራንክሊ ሁሉንም ነገር በጣም ብዙ እና የተስማማንባቸው አሉ። እኔ እሰራላቸው ማስታወቂያ ልሰራላቸው የተስማማን አሉ። አግሪመንቱን የፈጸሙ ያልተስማማን አሉ በገንዘብ ምክንያት። ያው አንዳንዴ የመጀመሪያ ኮኦፕሬሽን ሲሆን ትንሽ ብር ነው እነሱ የሚያስቡላችሁ። እናንተ $100 ብትጠይቋቸው ያማቸዋል። ስለዚህ $30 ምናምን ይልሃል። አንዳንዴ እንደ ሁኔታው እንደ ስራው አይተህ ልትስማማ ትችላለህ፣ ላትስማማ ትችላለህ። ይህ ሁሉ ነገር የመጣው ከየት ነው? ዩቲዩብ በመስራት ነው። ሌሎች ፎሪን ምንድነው ፎሬክስ ትሬዲንግ፣ ድሮፕ ሺፒንግ፣ ግራፊክስ ዲዛይን፣ እነዚህ ነገሮች አሁን እኔ አውቶማቲካሊ ዛሬው ነው ራን አውት ማድረግ እችላለሁ። ዛሬው ነው። ምክንያቱም አብሬ የምሰራቸው ሰዎችን አውቅ ያለው ብዙ ሰዎች ኮሚኒኬት ያደርጉኛል። ብዙ ሰዎች ሀሳብ አስተያየታቸውን ይሰጡኛል፣ ያግዙኛል። ሁሉንም ነገር ልስራ ብል እችላለሁ። ይሄ የሆነበት ምክንያት ምንድን ነው? ዩቲዩብ ነው፣ ሌላ ነገር አይደለም። እችላለሁ። ይሄ የሆነበት ምክንያት ምንድን ነው? ዩቲዩብ ነው፣ ሌላ ነገር አይደለም። ባይናንስ ላይ ስራ መስራት እችላለሁ። ዋሌት ላይ ስራ መስራት እችላለሁ። ክሪፕቶ ከረንሲ ትሬድ እያደረግኩኝ ትርፍ ማግኘት መስራት እችላለሁ። ከትናንት በፊት ይህንን ጉዳይ ይዤው መጥቼ ነበር ስለ ፒቱፒ ማርኬት፣ ባይናንስ ላይ፣ ቴሌግራም ዋሌት ላይ፣ ሌሎች የክሪፕቶ ከረንሲ ዲፖዚት እና ኤክስቼንጅ ዋሌቶች ላይ በፈለጋችሁት። ይህን ሁሉ የምታገኙት ከየት ነው? ከዩቲዩብ ነው። እና አንድ የሆነች ሲንግል የሆነች ነገር ምናምን ቁንጥሽ የሆነች ነገር ብቻ አይደለም የምታገኙት። ያ እንዳለ ሆኖ ማለት ነው። ያ ማስታወቂያው ምኑ በዛ በአድቨርታይዝመንቱ የሚመጣው ገንዘብ እንዳለ ሆኖ እንበልና አሁን በባለፈው አንድ ቪዲዮ ሰርቻለሁ። ሁሉንም ግልጽ አድርጌ እያሳየው በአንድ ቪዲዮ በ19 ደቂቃ ቪዲዮ $200 ምናምን የሰራሁበት ላይቭ ነው ያሳየውኝ። ቪዲዮ ማየት ትችላላችሁ። እዚህ ጋር ኢቴክ ሚዲያ የሚል የዩቲዩብ ቻናል አለ። እሱ ጋር ገብታችሁ በአንድ ቪዲዮ ስንት $1 እንደሰራው አሳይቻለሁ። ይህን ያሳየሁት ለጉራ ምናምን አይደለም። ምክንያቱም ለጉራ ቢሆንማ በአንድ ቪዲዮ እስከ ጉራ ምናምን አይደለም። ምክንያቱም ለጉራ ቢሆንማ በአንድ ቪዲዮ እስከ 100,000 ብር እኮ ሰዎች አሉ ታውቃላችሁ። እስከ 100,000 እስከ 1 ሚሊዮን ሁሉ የሚሰሩ ሰዎች አሉ። ለጉራ ከሆኑማ እነሱ ይጎርሩበት። እኔ ግን ለትምህርት ነው። ሰዎች እንደዚህ ይሰራ ምናምን ብለው እንዲመጡ ነው። ምክንያቱም እንደዚህ አይነት የኦንላይን ነገር ኢትዮጵያ ውስጥ ገና ዳዴ እያለ ነው። እና አንዳንዴ ዩቲዩብ ላይ ብሩም ያልቅ ሁሉም ይመስለዋል። ዩቲዩብ ላይ ሰው ሲበዛ ምናምን እንደዚህ ነው ጀምሮ ምናምን ብዬ ብናገር ሰው ሲበዛ ብሩ ያልቃል ብሎ ሁሉም ያስባል። አይ ፈጣሪ፣ እንደውም 10 ሚሊዮን 1 ቢሊዮን ሰው ራሱ ብታስገቡ ዩቲዩብ በደስታ ነው የሚቀበል። ለእሱም ቢዝነስ ነው፣ ለእኛ ብቻ አይደለም፣ ለእሱም ቢዝነስ ነው። እናንተ ሰው አመጣችሁለት ቁጥር ቢዝነስ ነው ለሱ ቢዝነስ። እሺ እስኪ ጥያቄ ላንብብ፣ እስኪ እንቀጥላለን። ፕሊዝ ሼር አድርጉት። ምንም ሼር እያደረጋችሁ እንዲህ ሰው ሼር አድርጉልኝ እስኪ ፕሊዝ። እስኪ ይላለን